ዛሬ የመጣሁት ለምን እግዚአብሔርን ለማመስገን ይኖርብናል የሚል ሐሳብ ነው። አይሲጦሳ ኑኒ ገለተናውን ኮሺ ያጊያ ውበይ ሆራ ያስጊዮጋ የከከሲያይ በየበዲኮ መጽሐፍ አፍቢያነ ጊዮጋ መዝሙረ ዳዊት ምዕራፍ 135 ቁጥር 1 በኢየሱስ ስም አነባለሁ። ሃሌሉያ የእግዚአብሔርን ስምን አመስግኑ፣ እናንተ የእግዚአብሔር ባሪዎች ሆይ አመስግኑት። በእግዚአብሔር ቤት ውስጥ በአምላካቸው ቤት አደባባይ የምትቆሙ እግዚአብሔር ቸር ነውና እግዚአብሔርን አመስግኑት፣ ለስሙ ዘምሩ፣ መልካም ነውና። እግዚአብሔርን ያዕቆብን ለራሱ እስራኤልን ለመዝገብ መርጦታልና እግዚአብሔርን ታላቅ እንደሆነ ጌታችን ከአምላክት ሁሉ እንደሚበልጥ አውቃለሁና። ኢየሱስ ጌታ ነው። አውቃለሁ ከአምላክት ሁሉ እንደሚበልጥ አውቃለሁና። በሰማይና በምድር በባህር በጥልቆች ሁሉ እግዚአብሔር የወደደው ሁሉ አደረገ። ኢየሱስ ጌታ ነው። እግዚአብሔርን ለምንድነው እኛ ማመስገን ያለብን ካላቸው እሱ ታላቅ ስለሆነ ነው። ኢየሱስ ጌታ ነው። እሱ አንደኛ እሱ ታላቅ ከአምላክ ሁሉ በላይ እሱ ስለሚበልጥ እሱ አምላክ ስለሆነ ማመስገን ይኖርብናል። ዋናው ነገር ማለት ነው። ከሁሉ ስለሚበልጥ እግዚአብሔር ማመስገን ይኖርብናል። ኢኡባ ፈደሪዮ ግሾ ጦሳ ገላተናው ኮሼትስ ጊዮጋ አጊታቴታ ሲገላተናው ኮሼትስ ጊዮጋ ኢኡባ ፈደሪያ ኦሶ ኦቲሮ ግሾ ኢዳሪያ ጦሳ ጊዲዮ ግሾ አገላተናው ኮሼትስ ኢዳሪዮ ግሾ ጊዮጋ ጎይኖ በሲዮአሳ ገላታይ በሲዮአሳ ኢኡባ ፈከጦቃ ጊዲዮ ግሻሳ ናንቶን ቀሲ ኔሲ ታሲ የሚዶ ሰሮቴታሲ ታኒ ሰሮ ያጊያሳይ ጦሳይ ሰሮ የሚሮሳይ ጦሳ ገላቴስ ጊዮጋ ሰሮ ዲሽን ገላቴናን ጣይኮ ሃይቂዲ ሲኦልን ገላቴ ባገስ ቃላይ በሲኦል ላይ የሚያመሰግን የለም። በሲኦል ውስጥ ሆኖ እግዚአብሔርን ክብር የሚሰጥ የለም። በህይወት ያለ ሰው ነው ለእግዚአብሔር ክብር የሚሰጥ። ስለዚህ እግዚአብሔርኛ ማመስገን የሚያስፈልግ አንደኛ ስለ ጌትነቱ እሱ ከሁሉ በላይ አምላክ ስለሆነ